በዝቶ በዙሪያችን የዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ ሐዋርያው ዮሐንስ ጸሐፊው እሱ መሆኑን የሚገልጽበት ክፍል ከዚህ በኋላ የሚቀጥሉት የምናጠናቸው ምዕራፍ 1 ላይ ያሉት እስከ ቁጥር 7 ድረስ ባሉት ውስጥ ስለ ጸሐፊው ማንነት እንደዚሁም ደግሞ ስለ ጻፈበት ቦታ እንመለከታለን። በዚህ ሁኔታ ውስጥ ደግሞ የተጻፈበትን ጊዜም በተመለከተ አንዳንድ ነጥቦችን እናስቀምጣለን። አንዳንድ የመጽሐፍ ቅዱስ አጥኚዎች ዮሐንስ ሐዋርያው ዮሐንስ ላይሆን ይችላል ይህንን መጽሐፍ የጻፈው ለምን ሲባል ምክንያቱ ደግሞ ሐዋርያው ዮሐንስ የዮሐንስ ወንጌልንም ይሁን እንደዚሁም ደግሞ መልእክቶቹን ሶስቱንም መልእክቶች በሚጽፍበት ጊዜ ስሙን አልተጠቀመም፣ ስሙን አልጠቀሰም። ነገር ግን የራእይ መጽሐፍን በሚጽፍበት ጊዜ ግን ስሙን ጠቅሷል። ስለዚህ ሐዋርያው ዮሐንስ ላይሆን ይችላል ብለው የሚያስቀምጡት ሀሳብ አለ። ነገር ግን ሐዋርያው ዮሐንስ ነው ጸሐፊው። የቤተ ክርስቲያን አባቶችም ይህንን ነገር ሲያስተላልፉልን ነው። የዮሐንስ ደቀ መዝሙር የነበሩትም ጨምሮ ይህንን ነገር ሐዋርያው ዮሐንስ እንደጻፈ አስተላልፈውልናል ማለት ነው። ስለዚህ እነዚህ ሰዎች የሚያስቀምጡት ምናልባት ማርቆስ የተባለው ዮሐንስ ሊሆን ይችላል ብለው ይናገራሉ። ይህ በሐዋርያት ስራ ላይ የምንመለከተው ዮሐንስ ማለት ነው። እሱ ሊሆን ይችላል እንጂ ሐዋርያው ዮሐንስ ላይሆን ይችላል ይላሉ። ነገር ግን የዮሐንስ ራእይ ጸሐፊ ሐዋርያው ዮሐንስ ነው። ታዲያ ሐዋርያው ዮሐንስ ለምንድን ነው ሌሎቹ ቦታ ስሙን አይጠቅስም፣ እዚህ ደግሞ ስሙን መጥቀስ ለምን አስፈለገ ብለን ስንመለከት አንዳንድ ሀሳቦችን ማስቀመጥ እንችላለን በዚህ ጉዳይ። ዮሐንስ በዚህ ክፍል ወይም ራእይን በሚጽፍበት ጊዜ ስሙን ሊጠቀም የቻለበት ዋነኛ ምክንያት ሊሆን ይችላል ተብሎ የሚታሰበው ራእዩ በጣም በጥንቃቄ እንዲታይና ሰዎች ይህን ራእይ መጽሐፍን አንቀበልም እንዳይሉ ሐዋርያው ዮሐንስ ነው የጻፈው። ስለዚህ መቀበል ግዴታችሁ ነው እንደማለት ነው የተጻፈው። ስሙን የጠቀሰበት ምክንያት ለዛ ነው። ሌላ ሰው ጽፎት ቢሆን ኖሮ በቃ ይሄ ዝም ብሎ ቅዠት ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል፣ ባንቀበለው ችግር የለውም አይነት ነገር ሊያስቡ ይችላሉ። ስለዚህ ሐዋርያው ዮሐንስ ስሙን ጠቅሶ ዮሐንስ ነው የጻፈው ብሎ እኔ ዮሐንስ እያለ ወንድማችሁ እምሆን ዮሐንስ እያለ ስሙን እንደሚጠቅስ እንመለከታለን ማለት ነው። ስለዚህ የተጻፈበት ጊዜን በተመለከተ ብዙ አይነት ክርክሮች አሉ በእንደዚህ አይነት ጉዳይ ላይ። አንደኞቹ የተጻፈበት ጊዜ ከኢየሩሳሌም ቤተ መቅደስ ወይም ከኢየሩሳሌም መፍረስ በፊት ነው። ቤተ መቅደሱም የፈረሰው በ70 ዓመተ ምህረት ስለሆነ 70 ዓመተ ምህረት ከመሆኑ አስቀድሞ የተጻፈ መልእክት ነው። ለምንድን ነው 70 ዓመተ ምህረት ከመሆኑ አስቀድሞ የተጻፈ መልእክት ነው የሚለውን የሚያነሱት እነዚህ ሰዎች? አንደኛ ይሄ መልእክት የተጻፈው ኤግዛክትሊ ኔሮ የሚባለው ቄሳር በነበረበት ዘመን መሆን አለበት ብለው ያስባሉ። ለምንድን ነው ስንል ኔሮ እንደዚህ አይነት የክርስትና ስደትን እንደዚሁም ደግሞ ሮምን አቃጥላቸዋል ብሎ ብዙዎች ክርስቲያኖችን ስደት ውስጥ ከቶ አሳስሮ ያስገደለበት ያቃጠለበት ወቅት ነበረ ያ ወቅት። በዚህም ምክንያት ክርስቲያኖች ኔሮን በኮዲክ በሆነ ስም ይጠሩታል ይባላል። ይሄም ደግሞ ኮዲክ የሆነው ስሙ 666 የሚለው ዮሐንስ ምዕራፍ 13 ላይ የተጠቀመው ያ ነው ይላሉ። አንዳንዶቹ ደግሞ ዮሐንስ ራእይ ከ14 በኋላ ባለው በምንመለከተው ስፍራ ላይ ያለው እነዚህ 7ቱ ነገስታት ተብለው ካሉት መካከል ውስጥ ምን የሚል አተረጓጎም ይሰጡታል? 7 ነገስታቶች እንግዲህ 7ኛው አልመጣም ገና የሚመጣ ነው ይላሉ። 6ኛው ላይ ነን አሁን ያለ ነው ብለው በዛ ዘመን ያለውን ለማመልከት ነው። ዮሐንስ በሚጽፍበት ጊዜ 6ኛው ቄሳር ነው ያለው። ከዛ በፊት ያሉት ደግሞ 5ቱ አልፈዋል
ብለው ያስባሉ። አምስቱ ቄሳሮች ጁሊየስ ቄሳር፣ አውጉስቶስ ቄሳር፣ ጢባሪዮስ ቄሳር፣ ቀላውዲዮስ ቄሳር፣ ካሊጉላ፣ ኔሮ ቄሳር ስድስተኛ። ስለዚህ ስድስተኛው ላይ ነን አሁን፣ ሰባተኛው ገና የሚመጣ ነው ብለው ያንን ራእይ ላይ ያሉትን ሰባቱን ነገስታቶች የተረጎሙበት መንገድ ነው ማለት ነው። ስለዚህ የተጻፈው ከዛ ጊዜ በፊት ነው ብለው ከነዚህ አንጻር ሲመለከቱ እንደዚህ አይነት ነገር ያስቀምጣሉ። ነገር ግን አብዛኞቹ እንደሚገምቱት ከሆነ ከ80 ዓመተ ምህረት በኋላ ነው የተጻፈው ይሄ መጽሐፍ። ከ80 ዓመተ ምህረት በኋላ ለምንድን ነው ከ80 ዓመተ ምህረት በኋላ የሚለው ተቀባይነት ሊያገኝ የቻለው? ዮሐንስ በመጨረሻዎቹ የሱ እድሜዎች እንደጻፈው እንመለከታለን ይህንን የራእይ መጽሐፍን። በዚህ ወቅት ላይ ደግሞ ሮምን የሚገዛው ቄሳር ዶሚሽያን የሚባለው ቄሳር ነው። ስለዚህ አብዛኞቹ እንደውም ይህንን ነገር ይወስዱትና በቃ በ95 መጨረሻ በ96 መጀመሪያ ላይ ይሁን የተጻፈው ብለው ይደመድሙታል። እና ይሄኛውን ነው እኛም አምነን በቤተ ክርስቲያን አባቶችም ዘንድ ተአማኒነት ያለው ይሄኛው ጊዜ ስለሆነ በዚህ ጊዜ ተስማምተን ነው የምንቀጥለው ማለት ነው። ስለዚህ የተጻፈበትን ቦታ በተመለከተ አንዳንዶች ይሄ የተጻፈበት ቦታ ኤፌሶን ላይ ነው። ዮሐንስ ከዛ ከእስር ቤት ፍጥሞ ከምትባለው ደሴት ላይ ካለችው እስር ቤት ወጥቶ፣ እንግዲህ ደሴቲቱ እስር ቤት ናት ሲጀመር፣ ድንጋያማ ደሴት ናት፣ ብዙ ለመኖር ምቹ አይደለች። ከዛ ደሴት ወጥቶ ኤፌሶን ላይ መኖር በጀመረበት ጊዜ ነው የጻፈው። ምክንያቱም ሐዋርያው ዮሐንስ እንደምናውቀው በሰው እጅ ያልተገደለ ሐዋርያ ነው ተብሎ ይታሰባል። በሰው እጅ ያልተገደለ ሐዋርያ ነው። እንግዲህ የሽምግልናውን እድሜ የመጨረሻዎቹን እድሜዎቹን ያሳለፈው ኤፌሶን ከተማ ላይ ነው። ስለዚህ እዚህ ኤፌሶን ከተማ ላይ በሚሞትበት ጊዜ ከመሞቱ አስቀድሞ የጻፈው መልእክት ነው ብለው የሚያስቡ አሉ ነው። ነገር ግን አሁንም በብዙሃኑ ዘንድ ተቀባይነት ያለው እንደዚሁም እኛም የተቀበልነው ዮሐንስ ወዲያው ነውና ራእዩን የጻፈው። እዛው ጻፍ እየተባለ በግልጽ ጻፍ እየተባለ ያየኸውን ጻፍ እየተባለ እንደሚጽፍ ስላየን እንግዲህ ዮሐንስ እዛው ፍጥሞ በምትባል ደሴት ላይ ነው የጻፈው። ፍጥሞ በምትባል ደሴት ላይ ይህንን ነገር እንደጻፈ እንመለከታለን። ፍጥሞ የምትባለው ደሴቷ እስር ቤት ናት። የት ነው የምትገኘው? በግሪክ ግዛት ውስጥ ትንሿ እስያ በምትባለው ውስጥ ነው ተካላ የምትገኘው ማለት ነው። ስለዚህ ሐዋርያው ዮሐንስ እንደዚህ ይላል፣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዘመኑ ቀርቧል። ያኔ ነው ይሄ ዘመኑ ቀርቧል እየተባለ የሚጻፈው። እንግዲህ ዘመኑ ሩቅ አይደለም፣ ዘመኑ ቅርብ ነው። ኢየሱስ ክርስቶስ ሊገለጥ ነው። እንግዲህ ባለቀ በፍጻሜ ዘመን ላይ ነው ያለ ነው። ከዚህ በኋላ ሌላ ለየት የሚል መገለጥ አንጠባበቅም ነው መልእክቱ። ዘመኑ ቀርቧል። ኦልሬዲ ለየት ያለ መገለጥ የሚያመጣም የለም። የመጨረሻው መገለጥ የሚባለው የዕብራውያን ጸሐፊ በዕብራውያን መጽሐፍ ላይ እንዳስቀመጠልን ምዕራፍ 1 ላይ እንግዲህ በቀደመው ዘመናት እግዚአብሔር ለአባቶቻችን ይላል በነቢያት በኩል ተናግሮ አለ። በነቢያት በኩል ለቀደሙት ዘመናት እግዚአብሔር ተናግሯል። ለነማን አባቶች? ለእስራኤላውያን አባቶች። ምክንያቱም እዛ ዕብራውያን የሚጻፍበት ዓላማ ለአይሁዶች ክርስቲያኖች ስለሆነ ማለት ነው። ስለዚህ እነዛ ይሁዲዎች ስለሆኑ ከነሱ አንጻር ለነሱ የስጋ አባቶቻቸው ናቸው። ስለዚህ ለአባቶቻችን ብሎ ይናገራል። ለነሱ ሲናገር በምን በኩል ነው? በነቢያት በኩል ተናገረ። እንደዚሁም ደግሞ በሌላ በነማን በኩል ተናገረ? በመላእክት በኩል ተናገረ። እንግዲህ እነዚህ ነቢያትም ሆኑ እነዚህ መላእክት የተባሉት በአይሁዶች ዘንድ ትልቅ ቦታ ትልቅ ስፍራ ያላቸው ቀጥታ ከእግዚአብሔር እንደወረደ የሚያስተላልፉ ናቸው ለሕዝቡ ማለት ነው። እንደወረደ ነው። እንደወረደ ምንም አይጨምሩም፣ ምንም አይቀንሱም። እዛው እንደወረደ የእግዚአብሔር አፍ ሆኖ ሲያገለግሉ የነበረ ነው። መላእክት የገቡበት ምክንያት እንግዲህ ሕጉን ሙሴ በሚቀበልበት ጊዜ በመካከለኝነት መላእክት ሰጡት ተብሎ ስለሚታሰብ ነውና
በዛ ምክንያት ያው መጽሐፍ ቅዱሳችንም ላይ በመካከለኝነት የገቡት መላእክት ናቸው ብሎ በግልጽ ስለተጻፈ ነው። በዛ ምክንያት መላእክትና እነዚህ ነገሮች ለአይሁድ ትልቅ ቦታ አላቸው። አይሁዳውያን በጣም ብዙ ስፍራ ይሰጧቸዋል። ነገር ግን በዘመን መጨረሻ ይላል። በዘመን መጨረሻ በማን ተናገረን? ለኛ በልጁ ተናገረን። ከዚህ በኋላ የዘመን መጨረሻ ነው። ምንም ሌላ መናገር የለውም። ከዚህ በኋላ የሚመጣ አዲስ መገለጥ የለም። አዲስ ልጁ ነው አሁን የመጨረሻው መገለጥ። በክርስቶስ የተናገረን ያ የመጨረሻ መገለጥ ነው። ከዚህ በኋላ ሌሎች አይ እንደዚህ ያየው እያለ መጥቶ መናገር አይችልም። መጨመር መቀነስ የማይቻልበት ጉዳይ ላይ ነው ያለነው። ስለዚህ አሁን የተናገረው በልጁ ነው። ከዚህ በኋላ በሌሎች ነቢያት እየላከ ወይንም ደግሞ እንደዚህ እየተባለ የሚነገርበት ሁኔታ የለም። ልጁ የመጨረሻ መናገሪያው ነው። እናም ልጁ ሁሉን ነገር ካደረገ በኋላ ምን አደረገ? ነፍሱን ስለ ብዙዎች ኃጢአት አሳልፎ በመስጠት ብዙዎችን እንዳዳነ እንመለከታለን። እና ዘመኑ ቀርቧል ሲል ያለቀ ዘመን ላይ እንዳለን የሚያመለክት ነው። ያኔም ያለቀ ታዲያ እንደዚህ አለቀ ዘመኑ። አንዳንድ ጊዜ እንሰማለን ይሄው ኢየሱስ ሊመጣ ነው ይመጣል እየተባለ በጣም ብዙ አመታት ሆነዋል። እንግዲህ 2000 አመታት ኦሬዲ ሞልተዋል ብለን ማሰብ እንችላለን። አሁን ያለነው 2026 ነው። እንግዲህ 2000 አመታት ናቸው። 1900 ምናምን ስለሆነ 2000 አመታት እና በነዚህ ሁሉ ጊዜ ውስጥ ይህን ሁሉ ጊዜ ኢየሱስ ይመጣል፣ ዘመኑ ቀርቧል፣ ይሄው ሊገለጥ ነው፣ ዘመኑ ቀርቧል፣ ክርስቶስ ዳግም ይመጣ ነው እየተባለ ተቆየ። አይመጣም እንዴ? መች ነው የሚመጣው ብለው የሚጠይቁና አንዳንድ ደግሞ የሚያፌዙ አካላት አሉ። በዚህ ዘመኑ ቀርቧል እንደው መጽሐፍ ቅዱሳችሁም ውሸት ነው የሚሉ አሉ። ነገር ግን እንደዚህ የሚሉት በእንደዚህ በአሁን ዘመን ብቻ ያሉ ሳይሆኑ ያኔ እነ ሐዋርያው ጴጥሮስ በነበሩበት ዘመንም ነበሩ እንዲህ አይነት ሰዎች። ለዚህ ነው ሐዋርያው ጴጥሮስ እንደዚህ አይነት ሰዎችን ይጠቅስና ምን ይላል? እንግዲህ በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም ደግሞ እንደ አንድ ቀን፣ ማለትም እግዚአብሔር ዘላለማዊ ነው። እግዚአብሔር በጊዜ የሚገደብ አይደለም። በሱ ዘንድ አንድ ቀን የምንላትን እንደ 1000 ዓመት ወይንም ደግሞ 1000 ዓመት በእኛ ዘንድ የሆነው 1000 ዓመት በእኛ ዘንድ ማለት ነው። በጣም ብዙ ዓመታት ብለን የምናስባቸው እነዚህ ሁሉ ዓመታት ስንት ነው? አሁን 2000 ብለናል። እነዚህ ሁሉ ዓመታት እንደ አንድ ቀን ናቸው በሱ ዘንድ፣ በእግዚአብሔር ዘንድ አንድ ቀን ናቸው እያለን ያለው። ስለዚህ ታዲያ ለምንድን ነው እንደዚህ እግዚአብሔር እስካሁን ድረስ ዝም ያለው? እንደው ቅዱሳን ሲታረዱ፣ እንደው እንደዚህ ስለ ወንጌል ብዙዎች ዋጋ ሲከፍሉ፣ በቃ የማይገባ አይነት የሚመስል መስዋዕትነት ሲከፍሉ፣ በጣም እንደው ቆዳቸው ተገፎ እስኪገደሉ ድረስ እግዚአብሔር ዝም ለምን ይላል ስንል ምን ይለናል ሐዋርያው ጴጥሮስ? ብዙዎች እንዲድኑ ሲል ስለ እነማን ይታገሳል? ስለ እናንተ ይታገሳል። ስለ ብዙዎች መዳን እየታገሰ ነው። እኛም ደግሞ አሁን ያለነው በክርስቶስ ትዕግስት ውስጥ ትዕግስቱን ተካፍለን እኛም በትዕግስት እየተጠባበቅን ነው ጊዜውን ማለት ነው። ስለዚህ ዘመኑ ቀርቧል፣ ሩቅ አይደለም ዘመኑ። የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ምኖች ናቸው ይለናል? ብፁዓን ናቸው። እንግዲህ ይሄ የራእይ መጽሐፍ ትንቢት ነው እያለን አንዳንድ ሰዎች አይ የራእይ መጽሐፍ ዝም ብሎ ምንም ጥቅም የለውም በዛ ዘመን ላይ ሆኖ ያለቀ ጉዳይ ነው እንጂ አሁን አዲስ የሚፈጥረው ታሪክ የለም ምንም። አንዳንዱ ደግሞ አይ ለኛ ለምሳሌነት ያህል ነው የተጻፈው እንድንማረው ነው እንደ ተምሳሌት ነው እንጂ ያን ያህል ቫልዩ የለውም ከምሳሌነት ያለፈ የዘለለ የሚጠቅመን ነገር የለም ብለው የሚያስቡ ሰዎች አሉ። ነገር ግን እንደዛ አይደለም። ቃሉ ራሱ የምንድነው ይለናል? የትንቢት ቃል ነው። የራእይ መጽሐፍ ትንቢት ነው ይላል። ትንቢታዊ መልእክት አለው። ግን ትንቢታዊ መልእክቱ በተለያየ አይነት አገላለጽ ተገልጿል። ምሳሌያዊ የሆኑ ነገሮች ገብተውበታልና ከዛ አንፃር እንድናየው ነው። ነገር ግን ምን ይለናል? ይሄንን የትንቢቱን ቃል የሚያነባው አሁን እያጠናን ስለሆነ እያነበብን ነው።
የሚያነባው አንድ እሱ ብቻ ሳይሆን የሚሰማውም ምንድነው ይላል? ብፁዕ ነው። በውስጡ የተጻፈውንም የሚጠብቁት ይህንን ነገር የሚጠባበቁት ማለት ነው። ምኖች ናቸው? ብፁዓን ናቸው። እዚህ የተጻፉትን ነገሮች ግን ጥንቃቄ አንዳንድ ጊዜ የሚያስፈልገው ምንድነው? ሐዋርያው ጴጥሮስ እንደዚህ ትንቢቶችን በተመለከተ እንግዲህ በመጽሐፍ የተጻፉ ትንቢት ሁሉ ማንም ለገዛ ጥቅሙ ምን አይበለው እንዳይተረጉመው ለራሱ ትርጉም መገልገል አይችልም። ወይ እኔ ሲመስለኝ ይሄ ትርጉም እንደዚህ ነው ማለት አይችልም። ትንቢት ነውና ማለት ነው። ትንቢትን ለራስ ነገር አድርጎ መጠቀም አደጋለሁ፣ ያስጠይቃል በእግዚአብሔር ዘንድ። እግዚአብሔር እንዲህ አይነት ነገር የሚያደርጉ ሰዎችን ይጠይቃቸዋል። እያደረጉ ስለሆነ የሚያደርጉ ሰዎች ዛሬም በድፍረት አሉ፣ ያኔም ደግሞ በብዛት ነበሩ። እንዲህ አይነት ነገሮችን እያደረጉ ብቻ እያንዳንዱን ነገር ከራሳቸው ጥቅም አንጻር ብቻ የሚተረጉሙ እንደውም አንዳንዱ ጴጥሮስ እዛው የጴጥሮስን ነው የሚመለከተው፣ ሌሎችን መጽሐፍት ለመጥቀስ አይደለም። ሲጀምር የዛኔ መጽሐፍት የሉምና እያሉ የሚያስቡ አይነት ሰዎችም ስላሉ፣ ግን በጠቅላላው ትንቢት የሚባለው ነገር በሰው ፈቃድ የመጣ ነገር አይደለም። ከቶ በሰው ፈቃድ አልመጣም። ስለዚህ ማንም ሰው ትንቢትን በተመለከተ ለገዛ ጥቅሙ ማዋል አይችልም። የራስ ትርጉም ወይም ለራስ ትርጉም የሚባል ነገር የለም እና ይህንን የትንቢቱን መጽሐፍ የምናጠና ሰዎች እጅግ በጣም እድለኞች ነን። ስለዚህ ትንቢትን ምንድን ነው? ራእይ ምንድን ነው? ህልም ራሱ ምንድን ነው? የሚሉትን ነገሮች የተወሰነ እናንሳቸው። ትንቢት የሚለው ነገር እንግዲህ ስለ ወደፊት የሆነ እንደዚሁም ደግሞ ቤተ ክርስቲያንን የሚያንጽ ነገር ነው። ትንቢት ማለት ከእግዚአብሔር የመጣ ከሰው ፍቃድ ያልሆነ ስለ ወደፊት የሆነ እንደዚሁም ደግሞ ሊያንጽ የተገባ ቃል ነው። ቃሉ የማን ነው? የእግዚአብሔር ቃል ነው ማለት ነው። ስለዚህ ትንቢትን ከእንደዚህ አይነት ነገር አንጻር እንመለከታለን። ሐዋርያው ጴጥሮስ በሐዋርያት ሥራ መጽሐፍ ላይ ምዕራፍ 2 ላይ ትንቢተ ኢዩኤልን ጠቅሶ ምን ይለናል? ልጆች ጎበዞችስ ምንድን ነው የሚያደርጉ ሲባል፣ ጎበዞች ደግሞ ራእይን ያያሉ ይላል። ጎበዞች ማለት ወጣቶች ማለት ነው፣ ወይም ከልጅነት ከፍ ያሉ ልጆች ከመሆን ከፍ ያሉ ማለት ነው። እና እነዚህ ጎበዞች የሚባሉት በጣም የመስራት አቅም ያላቸው፣ ፖቴንሻል ያላቸው፣ የሚሯሯጥ እድሜ ላይ ያሉ ናቸው። እነዚህ ራእይ ምንድን ነው? ሰው ሳይተኛ እንዲህ በቆሙ ወይ ተቀምጦ ሊሆን ይችላል፣ ቆሞ ሊሆን ይችላል፣ ብቻ ሳይተኛ የሚያየው ነገር እሱ ምን ይባላል? ራእይ ይባላል ማለት ነው። እግዚአብሔር የሆነ መገለጥ ሰጥቶት በዛ ዙሪያ ፊት ለፊት የሚመለከት አይኖቹ ተከፍተው ማለት ነው። አይኑን ጨፍኖ ሳይሆን አይኑን ገልጦ የሚያየው ነገር እሱ ራእይ ይባላል። ህልምን በተመለከተ ደግሞ ህልም ተኝተን ነገር ግን በንቁ አእምሯችን ማለትም ማስታወስ የምንችላቸው ነገሮች ማለት በዛ አእምሯችን የምንመለከተው ነገር ነው። ህልምን ደግሞ እዛው ኢዩኤል መጽሐፍ ላይ ሐዋርያው ጴጥሮስ ያው ኢዩኤል እንደጻፈው አድርጎ ሲያስቀምጠው ምንድነው የሚለን? ሽማግሌዎች ምን ያያሉ? ህልም ያያሉ። ያው ሽማግሌዎች እድሜያቸውም ስለገፋ አብዛኛውን ጊዜያቸውን የሚያሳልፉት ከምን ጋር ነው ማለት ነው? ከእንቅልፍ ጋር ነው። ስለዚህ እነሱ ምንን ያያሉ? ህልምን ያያሉ። ህልም ተተኝቶ አይን ተጨፍኖ የሚታይ ነገር ነው።